አበነ እግዚኦ አየ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሁሉ አስቀድሞ እግዚአብሔር አምላካችን ዓለምን የፈጠረ ዓለምን የሚገዛ ፈጥሮም የማይተወን ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ስለ ሰው ልጆች ፍቅር ስል በመስቀል ላይ ተሰቅሎ ሞታችንን ገድሎ መቃብራችንን ቀብሮ ትንሣኤያችንን ያወጀልን ወደ ሰማይ ያረገ ለፍርድም የሚመጣ ኢየሱስ ክርስቶስ የዘላለም አምላክ ጌታችን መድኃኒታችን ክርስቶስ ስሙ የተመሰገነ ይሁን። እመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ወላዲተ አምላክ አምላክ ሥላሴ በወደዷትና ባከበሯት ልክ ስሟ የተመሰገነ ይሁን። እግዚአብሔር የከበረ ያከበራቸው የወደዳቸው እና የለያቸው ቅዱሳን ሁሉ እንደየክብራቸው እንደየሞገሳቸው ስማቸው የተመሰገነ ይሁን። ሰላም እግዚአብሔር በያላችሁበት ከሁላችን ጋር ይሁን። እንደ እግዚአብሔር መልካም ፍቃድ ዛሬ ስለ ሆሳና ነው የምንነጋገረው። በቅድሚያ እንኳን ለበዓለ ሆሳና በሰላም አደረሳችሁ አደረሰን። ይሄ ታሪክ የማቴዎስ ወንጌል ምዕራፍ 21 ላይ ተጠቅሶ እናገኛለን። የማቴዎስ ወንጌል ምዕራፍ 21 ከቁጥር 1 ጀምሮ እስከ 11፣ የማርቆስ ወንጌልም ምዕራፍ 11 ከቁጥር 1 ላይ ጀምሮ፣ እንደዚሁም የሉቃስ ወንጌል ምዕራፍ 19 ከቁጥር 8 ጀምሮ፣ ዮሐንስ ወንጌል ደግሞ ምዕራፍ 12 ከቁጥር 12 ጀምሮ ተጽፎ የምናገኘው ታሪክ ነው። ስለዚህ አራት ወንጌላውያን የተባበሩበት ትልቅ በዓል ነው። አራት ወንጌላውያን በአንድ ላይ የማይጽፉት ማቴዎስ ውስጥ ብቻ የሚገኝ ታሪክ ብዙ አለ። ማቴዎስ ብቻ የጻፋቸው ተአምራትም አሉ። ማቴዎስ ብቻ የጻፋቸው እንደዚሁም ደግሞ ታሪኮችም አሉ። ሉቃስ ብቻም ደግሞ የሚጠቅሳቸው አሉ። ነገር ግን አንዱ በስም ጠቅሶ ሌላው ደግሞ ያለ ስም የሚጠቅሳቸውም አሉ። ነገር ግን በዚህ ታሪክ ውስጥ ለየት የሚያደርገው አራቱ ወንጌላውያን ስለ በዓለ ሆሳዕና በአንድነት የተባበሩበት ታላቅ በዓል ነው። ስለዚህ ይህ በዓል ለሁላችን በእውነት እጅግ ደስ የሚያሰኝና የደስታና የሰላም ምልክት የሆነው ይህ በዓል ለሁላችንም ልዩ በዓል ነው። የማቴዎስ ወንጌል ምዕራፍ 21 ከቁጥር 1 ላይ እንዲህ ነው የሚለው፣ ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ቀርቦ ወደ ደብረ ዘይት ወደ ቤተ ፋጌ በደረሰ ጊዜ ከደቀ መዛሙርቱ ሁለቱን ላከ፣ እንዲህም አላቸው፣ ፈታችሁ ወደ አለው መንደር ከፊታችሁ ወዳለው መንደር ሄዳችሁ ፈታችሁ አምጡልኝ ይላል እና የትምህርታችን ርዕስ የምናደርገው ለመረዳት ያመቸን ዘንድ በአጭሩ ለመገንዘብ ያመቸን ዘንድ የማቴዎስ ወንጌል ምዕራፍ 21 ላይ ከቁጥር 2 ላይ ያለውን ኃይለ ቃል ፈታችሁ አምጡልኝ የሚል ነው። ስለዚህ በዚህ ትምህርት ውስጥ የምናየው ጠቅላላ አድርገን ምንድን ነው የሚፈታው? ከምንድን ነው የምንፈታው? ማን ነው የሚፈታው? መፈታት ደግሞ ለምን አስፈለገ? የሚሉ ቁም ነገሮችን የምናዝልበት ወይም ደግሞ የምናዝበት ትምህርት ነው። ስለዚህ ጌታችን ኢየሱስ ክርስቶስ ወደዚህ ወደ ቤተ ፋጌ በደረሰ ጊዜ ሁለቱን ሐዋርያትን እንዲህ አላቸው፣ ከሐዋርያት መካከል ወደፊታችሁ ወዳለችው መንደር ሄዳችሁ አለ ሄዳችሁ ሁለት አህዮች ታስረው አሉ፣ እነዛን አህዮች ፈታችሁ አምጡልኝ፣ ቢጠይቋችሁ ደግሞ አለ ጌታቸው ይፈልጓችኋል ብላችሁ ተናገሩ ብሎ ጥያቄውንም መልሱንም ራሱ ተናግሮ ሐዋርያትን ያለምንም ጥያቄ ያለምንም ጭንቀት ከፊታችሁ ወዳለችው ወደ አንዲት መንደር ላካቸው። መጽሐፍ ቅዱስ ስለዚች መንደር ስም አልጠቀሰም። ለምንድን ነው ያልጠቀሰው? ሊቃውንቱ ብዙ ነገር ይነግሩናል። ስለዚህ እነሱም ሄደው ውርንጭላይቱንና እናቱን ፈተው አመጡት። አሁን በመጽሐፍ ቅዱስ ላይ የጌታ አመጣጥ ነፍስን ከባርነት ለመፍታት ነው። ስለዚህ ዋናው ነገር የእግዚአብሔር ዓላማው የታሰረችን ነፍስ የታሰረውን ሰው አዳምን በሰይጣን በዲያብሎስ የታሰረውን ሊፈታ ነውና የመጀመሪያ ቃሉን ያደረገው ሂዱ ፈታችሁ አምጡልኝ አለ። ስለዚህ ወደ እያንዳንዱን እየተነተንን ስንሄድ ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ለመሄድ ወደ ኢየሩሳሌም በደረሰ ጊዜ ወደ አንዲት ወደ ቤተ ፋጌ በደረሰ ጊዜ እንዲህ አላቸው፣
ከሐዋርያት መካከል ሁለቱ ላከ። ይሄንን የሐዋርያቱን ስም አልጠቀሰም ሊቁ ዮሐንስ አፈወርቅና የሐዲስ ኪዳን መተርጉማን ደግሞ ይሄንን ሁለቱን ሐዋርያትን ተርጉመውልናል። ዮሐንስና ጴጥሮስ ብለው እነዚህ የጌታ የምስጢር ሐዋርያት ስለሆኑ ከጌታ ጋር ሁሉን የተረዱ ሁሉን ያወቁ ስለሆኑ አስቀድሞ ሰው በእውቀትና በጸጋ ይበላለጣልና ከሌሎች ሐዋርያት እጅግም በጸጋ የበለጡ ስለሆኑ ሁለቱን ላካቸው የሚል ነው። ስለዚህ ከፊታችሁ ወዳለችው መንደር አለ። ስለዚህ ዮሐንስና ጴጥሮስም ሄዱና ፈታችሁ አምጡልኝ አላቸው። ስለዚህ ሉቃስ ውርንጭላውን ብቻ ጠቅሷል፣ ውርንጫውን ብቻ። ነገር ግን ማቴዎስ የአህያይቱን እናቲቱንና ውርንጫይቱንም ደግሞ አንድ ላይ ጠቅሷል። ይሄ ችግር አይፈጥርም። ምክንያቱም ውርንጫይቱን የተጠቀሰበት ምክንያት አለው፣ እናቲቱም ደግሞ የተጠቀሰችበት ምክንያት ስላለው። ስለዚህ ማይ አሁን የትምህርታችን ርዕስ ያደረግነው ማቴዎስ ስለሆነ ስለ ውርንጫይቱና ስለ አህያይቱም እየተነጋገርን እንሄዳለን። ስለዚህ አህያይቱ የቤተ እስራኤል ምሳሌ ናት፣ ውርንጫይቱ ደግሞ የቤተ አሕዛብ ምሳሌ ናት። ለምን ቢባል አህያይቱ ወይም ደግሞ እናቲቱ ማለት ነው ጭነት የጀመረች ከዚህ በፊት አገልግሎት የሰጠች አህያ ማለት ነው። እናቲቱ አህያ ብዙ ጭነትን ብዙ ሸክምን የለመደች ናት። ውርንጫይቱ ግን አንዳች ሸክም እንኳን ያላረፈባት ከዚህ በፊት ሰው ያልተቀመጠባት ሸክም ያልተሸከመች ምንም ገና ከሸክም ነፃ የሆነች ማለት ነው። ስለዚህ ለምንድን ነው በቤተ እስራኤልና በቤተ አሕዛብ የተመሰሉት ቢባል እስራኤላውያን ሕግ እግዚአብሔር የለመዱ ናቸው። ሕጉ ድንበር ነው። ስለዚህ ድንበር የሆነውን ሕግ እግዚአብሔር የተጫነባቸው በዚህ ድንበር ውስጥ መኖርን የተለማመዱ ለእግዚአብሔር ማገልገልን የለመዱ አገልግሎት መስጠትን የለመዱ እነዚህ በአህያይቱ ይመሰላሉ። ውርንጫዎቹ ግን ምንም ነገር ያልተቀመጠባቸው ምንም ሕግ የሌለባቸው ከሕግ ውጪ የሆኑ ምንም ሕግና ስርዓት የሌላቸው በቤተ አሕዛብ ይመሰላሉ ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ ወደፊታችሁ ወዳለችው መንደር ሂዱ አለ። ስለዚህ ክርስትና ወደፊት መጓዝ ነው። ክርስትና ወደፊት መሄድ ነው። ሐዋርያትም ሂዱ ወደፊታችሁ ወዳለችው መንደር አለ። ወደ ኋላ እንዳትመለሱ፣ ወደ መጀመሪያ ግብራችሁ እንዳትመለሱ ለማለት ነው። ስለዚህ ሁልጊዜ ከሐዋርያት ጋር ወደፊት ነው መሄድ የሚጠበቅብን። ክርስትና ወደፊት መጓዝ ነው፣ ወደፊት መሄድ ነው፣ ወደፊት መገስገስ ነው እንጂ ወደ ኋላ መመለስ አይደለም። ወደ ኋላ ማየት ማለት ልክ እንደ ሎጥ ሚስት የጨው ሐውልት ሆኖ እንደመቅረት ለዛ የሚያዳርግ ነውና ስለዚህ ወደ ኋላ አትመለሱ፣ ወደ መጀመሪያ ግብራችሁ። አሳ እንጠምዳለን አትበሉ፣ ትዳር እንመሰርታለን አትበሉ፣ ጎጆ እንቀልሳለን አትበሉ፣ ነግሰን እንከብራለን አትበሉ። ነገር ግን ወደፊታችሁ ወዳለችው መንደር ሂዱ አላቸው። ከፊታችን የምንጠብቃት ተስፋ የምናደርጋት መንደር አለች። ያችውም አንድም ወንጌል ናት፣ አንድም መንግስተ ሰማይ ናት። ስለዚህ ተስፋ የምናደርገው ልንወርሳት የምንሄደው መንግስተ ሰማይ ስለሆነ ወደ መንግስተ ሰማይ ወደፊት ገስግሱ እንጂ ወደ ኋላ አትመለሱ አለ። የሚገርም ነው። መጽሐፍ ቅዱስ የዚችን መንደር ስም አልጠራም፣ ስሟን አልጠቀሰም። ስለዚህ በምድር ላይ ብዙ ስማቸው ያልተጠቀሰ ሲመጥር ያልሆኑ ነገር ግን እግዚአብሔር የጎበኛቸው ሀገሮች አሉ። ዛሬም ለምንድን ነው ሐዋርያትን ወደዚህ ስም ወደሌላት ስሟ ወደማይጠቀስ ወደማትታወቅ ወደፊታችሁ መንደር ሂዱ አለ? ያቺ መንደር የኛ የክርስቲያኖች ልቡና የክርስቲያኖች ሕይወት ናት። ሐዋርያት ማለት ደግሞ የካህናት ምሳሌ ናቸው። ዛሬ ካህናት ሁልጊዜ ስመጥር ወደ ሆኑት ወደ ሀብታሞች ቤት ብቻ አትሄዱ፣ ወደ ከበሩት ወደ ሀብታሞች ብቻ አትሄዱ። ምክንያቱም ወደ ሀብታሞችማ ብትሄዱ ምን ዋጋ አለው? ነገር ግን የማይታሰቡትን አስቧቸው፣ የወደቁትን አስቧቸው፣ የተረሱትን አስቧቸው፣ ሂዱ እነሱን ፍቷቸው ለማለት ሐዋርያትን አስቀድሞ እሱ አብነት ሆኖ ሂዱ ወደፊት አላቸው። ስለዚህ ብዙም ስማቸው አልተጠቀሰም። ዛሬም በመጽሐፍ ቅዱስ ላይ
ብዙም እንደው ታሪክ ያልሰሩ ነገር ግን በእግዚአብሔር ዘንድ እንኳን የተናቁ በሕዝብ ዘንድ እንኳን የተናቁ ብዙ ከተሞችና ብዙ ሰዎች ታስበዋል። ስለ ሳምራዊቷ ሴት ስናስብ በአይሁድ ዘንድ የተናቁ፣ በአይሁድ ዘንድ የተጠሉ፣ በአይሁድ ዘንድ እንደተጣሉ የሆኑ ነገር ግን ጌታችን ኢየሱስ ክርስቶስ ሄዶ ወንጌልን ሰበከላት። ይሄ ብቻ አይደለም። አሁንም የክርስቶስ አምላካችን የተወለደው በገሊላ መንደር ነው። ገሊላ ማለት በዓለም አቀፍ ደረጃ በተለይም ደግሞ በአይሁዳውያን ዘንድ እጅግ የተናቀች ሀገር ነበረች። እንደው ምን ብለውታል? ክርስቶስን ሲዘብቱበት እንደው ከገሊላ መልካም ሰው ከናዝሬት መልካም ሰው ይወጣልን አሉት። ነገር ግን እነሱ ባያውቁት እንጂ እነ ሆሴ እነ ኤልያስ የተወለዱባት ሀገር ገሊላ ናት። ስለዚህ ክርስቶስ ሰው በሆነ ጊዜ መጀመሪያ የተናቁትን በጠና የተጠሉትን እየወደዳቸው እያቀረባቸው መጣ። ብስወለዱ እንኳን ሰብአ ሰገል በኮከብ እየተመሩ ወርቅ ዕጣንና ከርቤን ሊገብሩለት እነሆ የተወለደው ንጉሥ ወዴት አለ? ልንሰግድለት መጣን እያሉ እየጠየቁ መጥተዋል። ለምንድን ነው ጌታችን ክርስቶስ ያመኑት እያሉ ያላመኑትን ሰብአ ሰገልን የጠራቸው ቢባል ልክ በዚህ ዓለም ላይ በሆስፒታል ስንሄድ በጠና የታመመው መጀመሪያ ያለ ወረፋ ኢመርጀንሲ እንደሚገባ ክርስቶስ አምላካችንም ከአምልኮቱ የራቁትን ከቸርነቱ የራቁትን እሱን ከማወቅ የራቁትን እነ ሰብአ ሰገልን አስቀድሞ ፈወሳቸው። አስቀድሞ እነሱን ጠራቸው። ዛሬም እንግዲህ ይቺ መንደር እግዚአብሔር አምላካችን ጎበኛት። እግዚአብሔር አምላካችን የሁላችንም ቤት ጎብኝልን። ስለዚህ ይቺ መንደር ጎበኛት፣ ወደዛ ሄዱ አላቸው። ስለዚህ የታሰረች አህያ አለች፣ ሄዳችሁ ፈታችሁ አምጡልኝ። አያችሁ፣ አሁን መፍታት የሐዋርያ ስልጣን ነው። አዛዡ ግን ማን ነው? እግዚአብሔር ነው። ፍቱና አምጡልኝ ያለው እሱ ነው። ፈተው የሚያመጡት ደግሞ ሐዋርያት ናቸው። ከዛ ቢጠይቋችሁ አለ ደግሞ ቢጠይቋችሁ ማን ነው ጠያቂ? ማን ነው የሚጠይቀው? አትፍቱ የሚላቸው ማን ነው? ነገር ግን ጠያቂዎቹም አልተጠቀሱም በዚህ መጽሐፍ ላይ። ነገር ግን የጠየቁትም ደግሞ የለም። አምላካቸው ጌታቸው ይፈልጓቸዋል ባሏቸው አለ። ምክንያቱም የጌታ ንብረቶች የጌታ ሀብቶች ናቸውና። ስለዚህ መተርጉማን ይሄንን ምን ብለዋል? እነዚህ አህዮች የተሰረቁ ነበሩ ይላሉ መተርጉማን፣ የአዲስ ኪዳን መተርጉማን። የተሰረቁ አህዮች ነበሩ፣ ባለቤት የላቸውም። ስለዚህ የተሰረቁት አህዮች ናቸውና ባለቤት የላቸውም። ሌቦቹ እንኳን መጥተው ቢጠይቋችሁ ሌቦች ናቸውና የነሱ አይደለምና፣ አህዮቹ ተሰርቀው ነው እንጂ የነሱ አይደለችምና ጌታቸው ይፈልጓቸዋል። ባለ ሀብት አሁን ባለቤቱ መጥቷል። ባለሀብቱ መጥቷል፣ ባለንብረቱ መጥቷል፣ እሱ ይፈልጋቸዋል ብላችሁ መልስ ስጡ አላቸው። ስለዚህ አሁን ሌባ የተባለው ዲያብሎስ ነው። እኛን ሰረቀን፣ ከገነት ሰርቆ አወጣን፣ ህሊናችን ከእግዚአብሔር ነጥሎ ወሰደን፣ አምልኮተ እግዚአብሔርን እንድንተው አደረገን። አትብሉ የተባለውን የእግዚአብሔርን ፍቅር የእግዚአብሔርን ሕግ እንድንሽር አደረገን። ለእግዚአብሔር ቃል ሳይሆን ለሱ ቃል እንድንገዛ አደረገን። ያልፈጠረውን ፈጠርኳችሁ አለን፣ የማይገባውን ስገዱልን አለን። እሱ እኮ ነው ሌባ። ስለዚህ ዲያብሎስ ሌባ ነውና እሱ የሰረቃቸው አህዮችን ክርስቶስ ሂዱና ፈታችሁ አምጡልኝ። ከማን? ከዲያብሎስ ከሌባ ፈታችሁ አምጡልኝ አለ። ስለዚህ ሌባ የተባለው ሌላም ኃጢአት ነው። ስለዚህ ኃጢአት ማለት ጽድቅን የሚሰርቅ ነው፣ እውነትን የሚሰርቅ ነው፣ መዳንን የሚሰርቅ ነው። ስለዚህ ከዚህ እንዲህ የተሰረቁ ማንነት አለንና ስለዚህ ከዚህ እየፈታችሁ አምጡልን። ስለዚህ ጥያቄው ሳይኖር ራሱ ጠይቁ። ጠያቂው ዲያብሎስ አለ ባይናገራቸውም፣ ነገር ግን እናንተ መልስ ሊኖራቸው ይገባልና ጌታ ይፈልጋችኋል በሏቸው። ስለዚህ አህያይቱ የቤተ እስራኤልና የውርንጫይቱ ደግሞ የቤተ አሕዛብ ናት ብለናል። ስለዚህ ዲያብሎስ ሁለቱንም ከሕጉ በታች አድርጓቸው ነበርና ሕግ እንኳን ቢያከብሩ ሲኦል ከማስገባት ማንም አልከለከላቸው። ስለዚህ ዲያብሎስ ለ5500 ዘመን ነፍሳችንን በሲኦል ስጋችንን በመቃብር ሰርቆ ያስቀምጥ ነበር። ጌታችን ኢየሱስ ክርስቶስ እሱ ዓለምን የሚፈታ ዓለምን ሁሉ የሚያድን የዓለም መድኃኒት ኢየሱስ ክርስቶስ በመጣ ጊዜ ግን ከዚህ ሁሉ እስራት የሚፈታን እሱ ነውና ጊዜው እንደደረሰ አውቆ ፈታችሁ አምጡልን አለ። ትንቢተ ኢሳይያስ ምዕራፍ 61 ቁጥር 1 ላይ የታሰሩትን ይፈታ ዘንድ ከአባቴ ዘንድ ተልኬአለሁ አለ። የታሰሩትን ይፈታ ዘንድ። ስለዚህ ዓላማው ራሱ ሰው የመሆኑ ምስጢር ራሱ የታሰሩትን ይፈታ ዘንድ ነው።
ስለዚህ የታሰሩት የሚፈቱበት ለ5500 ዘመን በሲኦል ተግዘው በእግረ ዲያብሎስ ተጠቅጥቀው የነበሩ ነፍሳት ጌታችን ክርስቶስ በመስቀል ላይ በተሰቀለ ጊዜ መቃብራት ተከፈቱ። ለ5500 ዘመን መቃብር ብዙ ስጋዎችን ብዙ ነፍሳትን አምቃ ይዛ ነበር። ዛሬ ግን ክርስቶስ ሰማይና ምድርን የፈጠረ በልብ የሚያስበውን ኩላሊት የሚመረምረውን የሚያውቅ በከርሰ ምድር ያለውን ያውቃልና ምድር እንኳን ክርስቶስን መሸከም ቢያቅታት ለ5500 ዘመን የያዘችውን ነፍሳት በሙሉ አፏን ከፍታ ምስጢሩን በሙሉ ተፋችው፣ ገለጠችው። ስለዚህ መቃብራት ተከፈቱ፣ ሙታን ተነሱ፣ ብዙ ሙታን ተነሱ። ዛሬ ክርስቶስ አምላካችን እሱ ከኃጢአት እስራት ሲፈታን ዲያብሎስ የያዘውን በሙሉ ይለቃል፣ ዝናሩ ይፈታል፣ ይበጣጠሳል ማለት ነው። ስለዚህ ወደ ክርስቶስ ወደ ሐዋርያቱ ልንቀርብ ያስፈልጋል። አስቀድሞ ጌታችን ኢየሱስ ክርስቶስ በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ አምላክሽ በአህያ ላይ ሆኖ ይመጣል ተብሎ ተነግሮ ነበርና ወደ ኢየሩሳሌም ጌታችን ኢየሱስ ክርስቶስ ካህናት ሳያመሰግኑ ሕፃናት ወደሚያመሰግኑበት ወደ ቤተ መቅደስ ወደ ኢየሩሳሌም መጣ። ስለዚህ ዛሬም ካህናት በሱስ የተያዙትን ልክ ሐዋርያትን እንዳዘዛቸው በኃጢአት የተያዙትን፣ በዝሙት የተያዙትን፣ በሱስ የተያዙትን፣ በኃጢአት ቅኝ ግዛት የተያዙትን፣ በክደት የተያዙትን በንስሐና በትምህርት ፈታችሁ ወደ እኔ አምጡ አይላችሁም? ካህኑ የሚፈታው ወዴት ለማምጣት ነው? ወደ ጌታ ወደ አምላኩ ለማምጣት ነው፣ ወደ ራሱ አይደለም። ካህናት የሚፈቱት ወደ ራሳቸው ለማምጣት አይደለም፣ ወደ ጌታችን ወደ መድኃኒታችን ወደ አምላካችን ወደ ፈጠረን ወደ ኢየሱስ ክርስቶስ ሊያመጡን ነው እንጂ። ለዚህ ነው ስለዚህ ጌታ ይፈልጓቸዋል በሏቸው። ስለዚህ ካህናት ወደ ታሰሩ ሰዎች ሁልጊዜ መሄድ ያስፈልጋቸዋል። ያውም ወዴት ነው ብለናል? ቅድም እንደተናገርነው ወደ ተናቁ፣ በኃጢአት ወደ ወደቁት፣ ስም ወደ ሌላቸው፣ ምግባር ወደ ሌላቸው። ያቺ ከተማ ያቺ መንደር ስሟ አልተጠቀሰችም። ምግባር ወደ ሌላቸው፣ ስም ወደ ሌላቸው ማለት ነው። ስለዚህ በክርስትና ብንል መልካም ክርስትና ወደ ሌላቸው ወይም ስማቸውን እንኳን መጥራት የምንፈልግ ምንም ግብር ወደ ሌላቸው ወደ እነዚህ ወደ ተናቁቱ ይሄድ ካህኑ እነሱን እየፈታ ወደ ወንጌል ወደ መንግስተ ሰማይ ወደምታደርሰው ይመልስ ለማለት ነው። ስለዚህ ጌታቸው ፈልጓቸዋል በሏቸው ማለት እኛ ጌታችን ኢየሱስ ክርስቶስ ይፈልገናል፣ ፈጣሪ ይፈልገናል። በተለይ እኛ ወጣቶች የዚህ ዘመን ክርስቲያኖች ብዙ ነገሮች የሚሰርቀን አለ። ምክንያቱም ዓለማዊ ባህል አለ፣ እንደዚሁም ደግሞ ግሎባላይዜሽን አለ። ብዙ ነገሮች የሚዲያንም ጨምሮ ይሰርቁናል። ስለዚህ ከነዚህ በሙሉ በእጀ ካህን እየተመረጠን እየተፈታን ወደ እግዚአብሔር እንድንቀርብ ነው። ስለዚህ በኃጢአት የታሰሩትን ለመፍታት የተበተኑትን ለመሰብሰብ የወደቁትን ለማንሳት መጥቷልና ክርስቶስ አምላካችን ሄዳችሁ ፈታችሁ አምጡልኝ መዝሙር 145 ላይ ሄደን ስናነብ እግዚአብሔር የወደቁትን ያነሳል፣ እግዚአብሔር የታሰሩትን ይፈታል፣ እግዚአብሔር አምላክ የተረሱትን ያስታውሳል ተብሎ ተጽፏል። ስለዚህ ብዙ ዘመን ተረስተን ነበረ፣ ዲያብሎስ ረግጦናል። ስለዚህ በኃይለ አጋንንት ተረግጠናል፣ በሲኦል ከተን ኖረናል፣ ሲኦል ገብተን ቀርተናል፣ ወደ መቃብር ገብተን በስብሰን ቀርተናል። ነገር ግን ከዚህ ሁሉ ክርስቶስ ዛሬ አስታውሶን ከዛ ሊፈታን መጣ። ጊዜው በደረሰ ጊዜ፣ ዘመኑ በደረሰ ጊዜ የማርያም ልጅ የቅድስት ድንግል ማርያም ልጅ ኢየሱስ ክርስቶስ ስግው ቃል እሱ እኛን ለማዳን መጣ፣ ሊፈታን መጣ። ስለዚህ ከኃጢአት እስራት ሊፈታን መጣ። ስለዚህ አሁንም መዝሙር 145 ላይ እንደተናገረው እሱ የተረሱትን በሙሉ ያስታውስ ዘንድ ገንዘቡ ነውና ወደ ተረሳችሁ ወደ ከተማይቱ ሂዱ አላቸው። አሁንም የታሰሩትን መፍታት ማለት የማይበሉ አህዮችን መርጦ ነው። የሚገርመው ነገር ጌታችን እግዚአብሔር እዚህ ላይ የምንገነዘበው ድንቅ ነገር ምንድነው? ከሌሎቹ ለምንድነው አህዮችን የመረጠው? አህዮች ማለት እኮ ለቤተ ክርስቲያን መባ እንኳን የማይሆኑ ለመስዋዕት እንኳን የማይቀርቡ እንደ መብል እንኳን የማይበሉ ናቸው። በኦሪት ዘሌዋውያን ምዕራፍ 11 ላይ እንደተጠቀሰው የማያመሰኳና እግራቸው ድፍን የሆኑት እንደማይበሉ ተጠቅሷል። ስለዚህ ከሌሎች በተለየ አህያ አትበላም፣ ለመስዋዕትም አትሆንም። ስለዚህ ጌታችን ኢየሱስ ክርስቶስ የማትበላዋን አህያ
የተናቀችዋን አህያ ተጠቅመውባት ገርፈዋት ዘልፈዋት ከዛ በኋላ ስትሞት የጅብ እራት ወደምትሆን ወደ አህያይቱ ሄዳችሁ አለ። ስለዚህ ለምንድን ነው ይህንን የጀመረው ኢየሱስ ክርስቶስ? ለምን ይህንን አደረገ ቢባል እግዚአብሔር የመጣው መስዋዕት የሚሆን ምግባር የሌለንን ቅድስና የሌለንን ለመስዋዕት የሚያበቃን ለክርስቶስ ልጅነት የሚያበቃንን ነገር ወዳጣን ወደኛ። ስለዚህ አሁን አህያይቱ የኛ ምሳሌ ናት ማለት ነው። የኛ ምሳሌ ናት አህያይቱ። ስለዚህ መተርጉማኑ ምን ብለዋል? አህያይቱ የኦሪት ምሳሌ ናት፣ ውርንጫይቱ ደግሞ የሐዲስ ኪዳን ምሳሌ ናት። ስለዚህ ጌታችን ኢየሱስ ክርስቶስ ግን በሁለቱም ላይ ተቀምጦ ወደ ቤተ መቅደስ ሄደ። አሁን ታዲያ ምን ማለት ነው? እኛ እኮ ነን አህያይቱ ሰውነት ያደረገን ገንዘብ ያደረገን የተቀመጠብን። ታዲያ አህያይቷ የተናቀች ናት። ክርስቶስ በተቀመጠባት ጊዜ ግን ያቺ የተናቀችው አህያ ከበረች። ያቺ የተናቀችው አህያ ዛሬ ተዘመረላት። ሰዎች ልብሳቸውን እያወለቁ ከአህያይቱ እግር ስር አነጠፉላት። አሁን ታዲያ እግዚአብሔር እኮ የኛ አባት ሲሆን እግዚአብሔር ሲያድርብን እግዚአብሔር በመንፈሱ ሲያድርብን ልጆቹ ስንሆን በእውነት የተናቀን እኛ እንከብራለን፣ የተጠቀጠቀን እኛ ዛሬ ደግሞ ቀና እንላለን። ስለዚህ የተጠላችሁ ለመስዋዕት እንኳን የማትሆነውን ክርስቶስ ተቀመጠባትና ወዴት ሄደ? ወደ መቅደሱ ሄደ። ወደ መቅደሱ በእኛ ላይ ሆኖ ነው ክርስቶስ መቅደስ ያደረገን። በአህያይቱ ላይ ማለት የኛ ስጋ ነው። ያቺ የመጀመሪያዊቷ እናትቱ የብሉይ ኪዳን ምሳሌ የኛ ስጋ የውርስ ኃጢአት ያለበት ስጋ ማለት ነው። አዳምና ልጆቹ ለ5500 ዘመን በውርስ ኃጢአት ተይዘው ተንቀው በጠላት ተጠቅጥቀው ወደ ሲኦል ይከተቱ ነበረ። ስለዚህ ክርስቶስ ያንን ስጋ ሳይለውጦ ስጋነቱን ነገር ግን ቀድሶ የእመቤታችንን ስጋ ከእናት ማይፀን ከሐና ማይፀን ጀምሮ ቀድሶ ንጹህ ስጋ አድርጎ ከብሌት አንጾ ከውርስ ኃጢአት ነፃ አድርጎ ተዋሂዶ ተቀመጠባት፣ አደረባት እንላለን። በድንግል ማርያም ምን አድርጎ? ከስጋ ስጋ ነስቶ ከነፍሷ ነፍስ ነስቶ አደረባት። ስለዚህ ማደርን ለማጠየቅ በአህያይቱ ተቀመጠ። ስለዚህ ከተቀመጠ በኋላ ምን ያደረገ? ወደ ቤተ መቅደስ ነው ያስገባ። ወደ ቤተ መቅደስ የገባ በአህያይቱ ነው። ታዲያ ክርስቶስ እኮ ቤተ መቅደስ ያደረገን የኛ ስጋ ላይ ሆኖ ነው። የኛን ስጋ ተዋሂዶ ነው። በእኛ ስጋ ተገልጦ ነው። በእኛ ስጋ ተዳሶ ነው። በእኛ ስጋ ተወልዶ በእኛ ስጋ ተሰዶ ነው። ስለዚህ ዛሬም ኢየሱስ ክርስቶስ መሰደዱን፣ መጠመቁን፣ መሞቱን፣ መቀበሩን፣ መነሳቱን፣ ማረጉን የምንናገርለት በእኛ ስጋ ነው። ታዲያ በዚህች ዕለት እሱ ወደ ኢየሩሳሌም በመጣ ጊዜ አዋቂዎቹ ዝም አሉ። የማያውቁት ድንጋይና ሕፃናት ግን እግዚአብሔርም ድምፃቸውን ከፍ አድርገው አመሰገኑት ይለናል መጽሐፍ ቅዱስ። በእውነትም ይሄ በጣም ድንቅ ነገር ነው። ምክንያቱም ይህች ዕለት ለየት የሚያደርጋት የሆሳዕና ዕለት ምንድን ነው? የመጀመሪያው የታሰሩት የተፈቱበት ዕለት ነው። ስለዚህ ሁላችንም ከኃጢአት እስራት የተፈታንበት፣ ከበደለ ኦሪት የተፈታንበት፣ ከውርስ ኃጢአት የተፈታንበት ስለሆነ ይህችን ዕለት መታሰቢያ በማድረግ ዛሬ በሆሳዕና ዕለት አባቶቻችን በዓለም ሁሉ ባለችው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓተ ፍታትን ትፈጽማለች። ስርዓተ ፍታትን ምክንያቱም የኛ ስጋ ከብሯልና አህያይቱ እንደከበረች በዚህ ጊዜ ወደ ቤተ መቅደስ ሲገባ እነ ሐና እነ ቀያፋ ዝም አሉ። ካህናቱ የብሉይ ኪዳን ካህናቱ ዝም አሉ። ነገር ግን እግዚአብሔር አምላክ በቤተ መቅደሱ ደጅ ላይ የተነጠፉ ብዙ ዘመን የተቀመጡ ድንጋዮችን አናገራቸው። በዚህ ጊዜ ሆሳዕና በአርያም እያሉ ድንጋዮቹ ክርስቶስን ያመሰገኑበት ዕለት ነው። አሁንም ይናገራሉ የማይባሉ አንደበቶች ሕፃናት እግዚአብሔርን ያገለገሉበት ዕለት ነው። ስለዚህ ለየት የሚያደርጉት የታሰሩት የተፈቱበት ዕለት ስለሆነ ነው። ምስጢሩ ምንድን ነው ካልን በኃጢአት ታስረን በሲኦል ተግዘን ስንኖር የነበርነው ዛሬ በክርስቶስ ነፃ ማውጣታችንን
የምናበስርበት ነው። ቤተ መቅደሱ የመንግስተ ሰማይ ምሳሌ ነው። አህያይቱን እንደተቀመጠባት ምን አደረገ? ወደ ቤተ መቅደስ ገባባት ከና አህያው። ታዲያ ክርስቶስ ዛሬ የኛን ስጋ እንደተዋሃደ ምን አደረገ? በአባቱ ቀኝ አስቀመጠው። ስለዚህ ምስጢረ ተዋሂዶ ምስጢረ ስጋይ ለማስታወስ ያክል አምላክ ሰው ሆነ፣ ሰው አምላክ ሆነ እንላለን። ክርስቶስ በእመቤታችን ማህፀን ይኩነኒ ባለች ጊዜ በማህፀኗ እንዳደረ አሁንም መዝሙር 109 ቁጥር 1 ላይ ጌታዬ ጌታዬና በቀኝ ተቀመጥ እንዳለው የኛ ስጋ በአብ ቀኝ ተቀመጠ። የኛ ስጋ ከበረ። ለዚህ ነው በተዋሂዶ ከበረ ብለን የምናምን። ስለዚህ ዛሬ የከበርንበት ዕለት ነው። መንግስተ ሰማይ ደጁ የተከፈተልን ዕለት ስለሆነ ልዩ ዕለት ነው። እስከ ዛሬ ድረስ በእውነት ያልተደረገው ተደርጎልናል። ስለዚህ ወደ ክብሩ ወደ መንግስቱ ይዞን የገባበት ዕለት ስለሆነ የደስታ ዕለት ነው። ስለዚህ ወደ መንግስቱ ነው ይዞን የገባው። መቅደሱ የመንግስተ ሰማይ ምሳሌ፣ መቅደሱ የገነት ምሳሌ። ስለዚህ አሁንም ያው እየተደነቁ ሌሎቹ ዝም ባሉ ጊዜ ሕፃናቱ ያመሰገኑበት ዕለት ነው። ስለዚህ መናገር የማይችሉ ሕፃናት ተናገረው፣ መናገር የማይችሉ ድንጋዮች ተናገረው፣ መናገር የሚችሉት እነ ሐና እነ ቀያፋ ግን ዝም ያሉበት ነው። ስለዚህ ክርስቶስ ወደዛ በገባ ጊዜ እነ ሐና ዝም በሉ ብለው ህዝቡን ዝም አሰኟቸው። ነገር ግን ክርስቶስ እንዲህ አለ፣ እነዚህ እንኳን ዝም ብሉ፣ እነዚህ ድንጋዮች ህዝቡ እንኳን ዝም ብል ድንጋዮቹና ሕፃናቱ ያመሰግኑኛል አለ። የሉቃስ ወንጌል ምዕራፍ 19 ላይ እንደተጠቀሰው አሁንም አስቀድሞ በመዝሙረ ዳዊት ትንቢት ተነግሮ ነበር። እግዚአብሔር መዝሙር 118 ቁጥር 25 ላይ ከሕፃናት አፍ ምስጋናን ለራሱ አዘጋጀ ይለናልና ስለዚህ የቢታንያ ድንጋዮች ያመሰገኑበት ነው። ሆሳዕና በአርያም ብሎ በዕብራይስጥ ሆሳዕና ማለት አሁን አድን ማለት ነው። ስለዚህ መዳንን የናፈቀ ትውልድ፣ መዳንን የናፈቁ ህዝቦች ለ5500 ድነት አልነበረምና ዛሬ ግን እባክህ ድነት ናፍቆናልና አድነን ብለው ክርስቶስን የተማጸኑበት ዕለት ነው። ሌላ ከማይጠቡ ሕፃናት አፍ ምስጋናን አዘጋጀ እንዳለው አሁን በዚህ ቀን ማን የማይናገር አለ? ለ55 ቀናት ዝም የሚሉ ከበሮቹ እንኳን ዛሬ ወጥተው የእግዚአብሔርን ቸርነትና ምስጋና እናገራሉ። ጸናጽል፣ ከበሮ፣ መቆማ ዝም ብሎ ነበር በእኛ ቤተ መቅደስ። ዛሬ ግን መዘምራኑ በመቆመና በከበሮ በጸናጽል እግዚአብሔርን ያገለግሉበታል። ምክንያቱም ዝም የሚል ፍጥረት መኖር የለበትም ዛሬ ለምስጋና። ምክንያቱም የታሰረ ሁሉ የተፈታበት ነው። ያንን መነሻ በማድረግ ዛሬ የዘንባባ ዝንጣፊን የደስታ ምሳሌ የሆነውን አስቀድሞ አብርሃም የሚጠቀምበትም አሁን ደግሞ በምጽአትም ጊዜ አሁንም ከክርስቶስ ፊት ከመሰዊያው በታች ዘንባባን ይዘው እንደሚያገለግሉት ሕፃናት በእውነት ኢየሱስ ክርስቶስ ዛሬ በዘንባባ የተመሰገነበት ዕለት ነው። ያቺ ዘንባባ የልምላሜ ምሳሌ ናት። ስለዚህ ሕፃናትም ሆሳዕና በአርያም እያሉ ያመሰገኑበት ዕለት ነው። ስለዚህ እሱ ሲሰደድ 1 ዓመትና ከዛ በላይ ከዛ በታች ያሉ ሕፃናት በሙሉ ሄሮድስ አስገድሏቸው ነበርና ክርስቶስ ግን ዛሬ ሕፃናትን ያናገረበት ምክንያት ምንድነው መባል የሕፃናት ልመናቸው እንደተሰማ ለማጠየቅ ለሕፃናት ዋጋ ለመክፈል እንደመጣ ሕፃናት ወይ ጩኸታችሁ በከንቱ አልቀረም። በኔ ልደት የሞቱት የታረዱት ሄሮድስ ያስገደላቸው በሙሉ ዋጋችሁ ጩኸታችሁ በከንቱ አልቀረም። የራሔልም እንባ ወደኔ ደረሰ እንዳለ የእናንተም ጩኸት ወደኔ ደርሷልና እነሆ ልፈታችሁ መጥቻለሁ ብሎ ጌታችን ኢየሱስ ክርስቶስ ይሄንን ተአምር ያደረገበት ዕለት ነው። ስለዚህ አሁንም ጌታችን ኢየሱስ ክርስቶስ ወንጌልን የሰበከበት ያስተማረበት ንጽሕት ወንጌልን ሕገ ሐዲስን የሰጠበት ዕለት ስለሆነ በዚህ ዕለት በእውነት ሁላችንም ሆሳዕና በሚለው በእኛ መተርጉማን ደግሞ መድኃኒት ማለት ነው። ስለዚህ ፈታችሁ አምጡልኝ። አሁን በሽታ ከኛ የሚወገድበት መድኃኒትን የምናገኝበት መረሳት የሚጠፋበት መታወስን ያገኘንበት መሞት የተረሳበት ነገር ግን ድነት
የተገኘበት በዓለ ሆሳዕናን በዚህ መልኩ እናከብራለን ማለት ነው። ስለዚህ የታሰሩት እንዲፈቱ ለማጠየቅ ታስረን ነበር ተፈተናል ለማለት ዛሬ የሆሳዕናን የዘንባባን ዝንጣፊ ምንድነው የሚያደርጉት? ሌሎቹ ቀለበት አድርገው በጣት ሌሎቹ ደግሞ በራሳቸው ላይ ያስራሉ። ለምንድን ነው? እንደ ታስረን እንደቆየን ለማጠየቅ። ቀጥሎ ሰሞነ ሕማማት ስለሆነ በዚህ ሰሞነ ሕማማት ብሉይ ኪዳንን ኦሪትን የምናስበው ያችን በቀለበት ምሳሌ አድርገን ዘንባባን በጣታችን እንዲህ ለ5500 ዘመን ታስረን ነበረ። ነገር ግን ስርዓተ ፍትሐት ከተደረገ በኋላ እኛ ሁላችንም ልጆቹ ነን ተፈተናል ለማለት እነ ሐና እነ ቀያፋ ትላልቆቹ ዝም ሲሉ፣ ዛሬ ግን በእነሱ ምትክ ሐዋርያትን የአዲስ ኪዳን ካህናትን ኢየሱስ ክርስቶስ ለዝማሬ አዘጋጅቷልና፣ ስለዚህ ሆሳዕና ማለት የታሰሩት የተፈቱበት፣ ዝም ያሉት የተናገሩበት፣ የተረሱት የታወሱበት፣ የወደቁት የተነሱበት ድንቅ በዓላችን ነውና እንኳን አደረሳችሁ። እግዚአብሔር አምላካችን በረድኤቱና በቸርነቱ ከኃጢአታችን ንጹሕ አድርጎን ንስሐ ገብተን በካህኑ ዘንድ ሄደን በደላችንን ተናዘን ሁላችንም ከበደል ነጽተን ከኃጢአት ድነን የኢየሱስ ክርስቶስን መንግሥት እንወርስ ዘንድ የእርሱ መልካም ፍቃድ ይሆንልን። ወስብሐት ለእግዚአብሔር።